እምነት ከእውቀት ጋር አትገናኙ በርግጥ ማወቅ እምነት አይጨምርም ይያልን አይደለም ከፍተኛው ደረጃ የእምነት ፍጹሟ ደረጃ የቷናት ተብለው አባቶቻችን ጠይቁ መልሳቸው ዋስራ በእምነት ህይወት ዙሪያ የምናየው እንዳልነው ቅድም በመነሻችን እንዳልነው በእግዚአብሔር ላይ ፍጹም እምነት ያላቸው ሰዎች በእግዚአብሔር ኃይል በእግዚአብሔር መግቦት በእግዚአብሔር ጥበቃ ምንም አይነት ጥርጣሬ ስለማያድርባቸው ያው በመጽሐፍ ቅዱስም ብዙ የተጠቀሱ አሉ ምንም በቃ በእግዚአብሔር በጥበቃው በባዳኝነቱ በትድግናው ማለት ነው እነዚህን በመሳሰሉ ነገሮች ምንም ጥርጣሬው ስለሌላቸው እግዚአብሔር ይሆናል ወይም በሰው ሐሳብ ይቻላል ከማንለው ነገር ሁሉ ሲታደጋቸው እናያለን አሁን እንደው በመጽሐፍ ቅዱስ ካነሳን እንደዚህ አይነት ነገር ለምሳሌ የሰለስቱ ደቂቅን ማንሳት እንችላለን አሁን ሰለስቱ ደቂቅ ከዛ አይነት እሳት ምን ሊያድናቸው ይችላል አሁን እንኳን በዚያ ዘመን ማለት ነው አሁን በጣም ያደጋ መከላከል ቴክኖሎጂ በጣም በሰለጠነበት ዘመን እንደው ባየር እንኳን ውሃ መርጨት በሚቻልበት ዘመን ሰለስቱ ደቂቅን ከዚህ እቶነ እሳት 49 ክንድ ከነደደ እሳት እንደተወረወሩ ሊያድናቸው ቢሞከር ማን ሊያድናቸው ይችላል በፍጹም የማይሆን ነገር ነው ግን እግዚአብሔር እነሱ በሱ ስለታመኑ ረቂቅ በሆነ መንገድ ድንቅ በሆነ መንገድ እኛ ልናስበው ከምንችለው መንገድ ውጪ በሆነ ሁኔታ አሁን ተጽፎ ባናየው ኖሮ ታሪኩ ተተርኮ ተጽፎ ባናየው በዚህ መልኩ ያድናቸዋል ብለን ልናስበው በማንችለው መንገድ እግዚአብሔር ሲታደጋቸው እነሱን ሲያድናቸው እናያለን እና ይሄ ደግሞ እምነት አለ እግዚአብሔር ጠባቂዬ ነው እግዚአብሔር ታዳጊዬ ነው እግዚአብሔር ከለላዬ ነው ብሎ ፍጹም ማመን በቃ ከየትኛውም ነገር እግዚአብሔር ይጠብቀኛል ያድነኛል ያወጣኛል እንደመፈታተን አይደለም እግዚአብሔር እኛ ራሳችን እግዚአብሔር ያድነናል ብለን ራሳችንን ወደ መከራ አንወስድም ራሳችን ችግር ውስጥ አንከተም እግዚአብሔር ያድነናል ብለን ግን ችግር ደግሞ ብንጋፈጥ ችግር ቢመጣ ችግር ወደኛ ራሱ ቢመጣ ያድነኛል ብሎ ማመን እንደ ሰለስቱ ደቂቅ እና እግዚአብሔር ላቃጠል ብሎ ካሰበ ያለ እሳት ያቃጥላል ላብርድ ብሎ ከፈቀደ ደግሞ ያለ ውሃ ያበርዳልና አባቶቻችን እንበለ እሳት አንደደ ወዘንበለ ማይ አብረደ ያለ እሳት አቃጠለ ያለ ውሃ በረደ ይሉታል እግዚአብሔርን እና በዱራ ሜዳ በዛ በባቢሎን ሀገር በዱራ ሜዳ ያየነው ይሄንን ነው ያለ ውሃ እግዚአብሔር እሳት ሲያበርድ አይተናል እና ሰለስቱ ደቂቅን የታደጋቸው እሳቱን በቀላሉ ለእሳቱ የማቃጠልን ኃይል የሰጠው እግዚአብሔር ነው እሳት ውኡ እንዲሆን የማቃጠል ባህሪ እንዲኖረው የሰጠው እግዚአብሔር ነው ያንን የማቃጠል ባህሪውን በሶስቱ ህፃናት ላይ ግን ነሳው ያንን ማድረግ እንዳይችል ነሳውና ይሄን እናያለን የነ ነብዩ ዳንኤል ብዙ ቀን እህል እንዳይቀምሱ የተዘጋባቸው አራዊት ያሉበት ጉድጓድ ውስጥ ሲጣል የነብዩ ዳንኤልን እግር መላስ ምግብ ሆኗቸው አጥግቧቸው ምንም አይነት ነገር እንዳያደርጉት እንደውም ያ ንጉሱ ብልጣሶር ዳንኤልን ይወደው ስለነበር ሄዶ የጠየቀው ያንን ነው በውኑ ያመንከው አምላክ ካናብስቶቹ ሊያድንህ ይችላልን ብሎ ሲጠይቀው ነብዩ ዳንኤል የተናገረው እግዚአብሔር አምላኬ መልአኩን ልኮ ያናብስቱን አፍ ዘጋ በእኔም ላይ አንዳች ማድረግ አልተቻላቸውም አሁን እንዲህ ምናያቸው በጣም የሚደንቁ ታሪኮች አሉ ይሄ የተጻፈው ይሄ የተዘገበው የነዚህ የእምነት አርበኞች
ታሪክ የተዘገበው ምንድነው እኛም እንዲሁ በእምነታችን እንድንጸና እና በመጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያን መጻሕፍትም ሌሎችም የተጻፉ አሉ አሁን በአንድ በዚህ በመጽሐፈ መነኮሳት ላይ ያንድ ገዳምን አበምኔት መነኮሳቱ አንድ ጥያቄ ጠየቁት ይላል እና ከመንፈስ ቅዱስ ስጦታዎች መካከል አንዱ እምነት ነው እና ይሄን ሲል ምን ማለት ነው ቅዱስ ጳውሎስ እንዲህ ብሎ ሲጽፍ ምን ማለት ነው አስረዳን ብሎ ጠየቁት ይላል እና ያ አባት ያ አበምኔቱ በቀጠሮ ሸኛቸው ሌላ ቀን ተመልሳችሁ ኑና እነግራችኋለሁ አለ የራሱን ዝግጅት አደረገና ምን አደረገ አንድ ቀን ጉባኤውን ሰበሰበ እዛ ማህበሩን ሁሉ የዛ ገዳም ውስጥ የነበሩትን ሁሉ መነኮሳት ሰበሰበ ከዛ ከገዳም ውስጥ ከሚኖሩት መካከል አንድ በፍጹም ታዛዥነቱ በፍጹም አገልጋይነቱ የሚታወቅ ረዳ አለ እንደገና ደግሞ በቅድስናው ደግሞ የሚታወቅ ደግሞ አንድ የዘጋ ባህታዊ አለ እና ምንድነው ያደረገው ይሄ አበምኔቱ ማህበሩን ሰብስቦ ወደ ወንዝ ይዟቸው ከወረደ በኋላ ያንን የዘጋውን ባህታዊ አበምኔቱ ይፈልጋል ብለው እንዲጠሩት አደረገ ምንም የዘጋ ቢሆንም አበምኔቱ ሲያዘው ወጥቶ መጣ ስለ የግድ የአበምኔቱን ትእዛዝ መስማት አለበት ማንንም ቢሆን ገዳማዊ መጣ ያንን ረድም ደግሞ እዛው አብሮ አለ ከዚያ በኋላ ምንድነው ያደረገው አበምኔቱ በማህበሩ መካከል የነበሩት መነኮሳት ሁሉ ያዩት እዛ ወንዙ መካከል አሁን ለነገ በዓል እንዲሆነን ቄጠማ አጨዱልኝ አላቸው ማንን የሚያዘው ያንን ባህታዊውንና ይሄንን አገልጋይ እዛ ገዳም ውስጥ ረድ ሆኖ የሚያገለግለውን ገና ለቆም እንኳን ያልደረሰውና አገልጋይ ሁለቱን አዘዛቸው ይላል ከዛ ቄጠማ አጨዱልኝ አላቸው እና ወደ ወንዙ ሁለቱም የዛን ያባታቸውን ትእዛዝ ለመፈጸም ያበምኔቱን ትእዛዝ ለመፈጸም ወደ ወንዙ ወረዱ ግን ወንዙ አቅራቢያ ሲደርሱ ወንዙ ውስጥ የሚተራመሱ አዞዎችን አዩ ይላል እና ትልልቅ አዞዎች እዛ ወንዙ ውስጥ አሉ ባህታዊው እዛው ቆሞ ቀረ ይላል እዛው ዳሩ ላይ ቆሞ ቀረ ወደ ወንዙ መጠጋት አልቻለም ያ ግን አገልጋይ ያ ረድ እዛ ገዳሙን በመታዘዝ የሚኖረው አገልጋይ ግን በአዞቹ መካከል ወዲያና ወዲህ ያለ እየተንቀሳቀሰ ምንም እንዳሉ አጠገቡ አራዊቱ እንዳለ እንኳን ሳያስብ ማጨዱን ቀጠለ ቄጠማውን ከዛ ላይ ያበምኔት ለማህበሩ እንግዲህ እምነት ይላቸዋል ይሄ ነው አላቸው ይላል እምነት ይላቸዋል ይሄ ነው እንግዲህ አሁን እዚህ ላይ የምናየው ይሄ ረድ የደረሰበት የእምነት ደረጃ ላይ ገና ባህታዊው እንኳን አልደረሰም እና ይሄ ነው ቅዱስ ጳውሎስ ሊነግራቸው የፈለገው ይሄንን ነው አላቸው ይላል እና አንዳንድ ሰዎች ሃይማኖታዊ ዕውቀት ላይኖራቸው ይችላል በነገራችን ላይ ሃይማኖታዊ ዕውቀት የሌላቸው ይሄ ማለት ምስጢረ ሥላሴን አብራሩ ብትላቸው ላያብራሩልህ ይችላሉ ምስጢረ ሥጋዌ ምንድነው ብትላቸው ላያብራሩልህ ይችላሉ የመጽሐፍ ቅዱስ ታሪክ አንዱን እንኳን አሳክተው ላይነግሩህ ይችላሉ ነገር ግን ፍጹም በእግዚአብሔር እምነት ያላቸው ሰዎች አሉ እምነት ከዕውቀት ጋር አትገናኝም በእርግጥ ማወቅ እምነት አይጨምርም ይያልን አይደለም ማወቅ እምነት አይጨምርም ማወቅ ለእምነት አስተዋጽኦ ያደርግም ይያልን አይደለም ግን ሰው በሰማው ነገር ውስጡ ያንን ነገር ከተቀበለ እምነት ሊኖረው ይችላል አሁን እኛ እናቶቻችን አባቶቻችን እንደኛ ለማንበብ ለመጻፍ ሳይታደሉ ቀርተው ብዙ እንደኛ የመማር ዕድል ሳያገኙ ቀርተው እንደኛ ብዙ ነገር አሳክተው ላይናገሩ ላያብራሩ ይችላል በእምነት ጉዳይ ከመጣን ግን እነሱ ከኛ የተሻሉ እንጂ እነሱ አይደሉም እና አንዳንዶች እንደዚህ አይነት በቃ እግዚአብሔር ያደርግልኛል እግዚአብሔር አሳልፎ አይሰጠኝም እግዚአብሔር ይጠብቀኛል ብለው የሚናገሩትን ነገር እንደኛ ነገር ለማሳመር ማይናገሩ ያንን የሚናገሩትን በእምነት የሚኖሩት በቃ የሚነግሩን ነገር ስለሚኖሩት ነው የሚናገሩት አንዳንዶቻችን ደግሞ ምንናገረው እንደዛ መናገር ስላለብን በቃ እንደዛ መናገር ስላለብን የሰማነው እንደዛ ስለሆነ እኛም ለሌላ ምንነግረው እንደዛ ነው እነዛ ሰዎች ግን ይሄን የሚናገሩት ስለሰሙት አይደለም ወይም ለሌላው መንገር ስላለባቸው አይደለም ስለኖሩት ነው የሚናገሩት እና ለነዚህ ጥሩ ማሳያ የሚሆነው ይህ አገልጋይ ነው
ሌላው ከዚሁ በእምነት ከመኖር ጋር አብሮ የሚታየው ምንድነው ብዙ ጊዜ የምንሳሳተው ወይም ደክመን የምንታይበት ነገር ብዙዎቻችን እምነት አለኝ በእግዚአብሔር ላይ እምነት አለኝ እንላለን እግዚአብሔርን አባቴ ነው እግዚአብሔር አምላኬ ነው ፈጣሪዬ ነው ጠባቂዬ ነው መጋቢዬ ነው እግዚአብሔር ለኔ ተስፋዬ ሁሉ ነገሬ ነው እንላለን ብዙ ጊዜ በነገራችን ላይ ስለ እግዚአብሔር ስንጠየቅ ንግግር ለማሳመር ሁላችንም የቻልነውን ያህል እንሞክራለን ለምን በሰው ፊት ደካማ መስለን ላለመታየት ጥያቄው ምንናገረው እንኖረዋለን ወይ ነው በምንናገረው ነገር እምነቱ አለን ወይ ነው እና እንደዛ ብለን እየተናገርን እግዚአብሔር አባቴ ነው ብለን ያመንን ፈቃዱን ለመቀበል ግን የምንቸገርበት ጊዜ አለ እምነታችን የሚደክምበት ጊዜ አለ ሰው እግዚአብሔርን አባቴ ነው ብሎ ካመነው አባት ደግሞ ልጁ ላይ ክፉ ነገር እንደማያደርግ ካመነ ክፉ ነገር ማድረግ አይደለም ክፉ ነገር እንደማይፈቅድ ካመነ የእግዚአብሔርን ፈቃድ ለመቀበል ማጉረምረም የለበትም ማማረር የለበትም መጠራጠር የለበትም ስለዚህ የእምነት ከፍተኛው ደረጃ የእምነት ፍጹሟ ደረጃ የቷናት ተብለው አባቶቻችን ጠይቁ መልሳቸው ወይኩን ፈቃድከን መኖር ነው ይላሉ በቃ ፈቃድህ ይሁን ብለን የምንናገራትን ነገር አሁን ስንጸልይም አቡነ ዘበሰማያት ብለን አባታችን ሆይ በሰማያት ምትኖር ስለን ፈቃድህ ይሁን አይደለም እንለው እና ፈቃድህ ይሁን የምትለዋን መኖር ነው የእምነት ፍጹምነት ማሳያ እመየታችንም ምንድነው ያለችው ቃልህ ይደረግ ፈቃድህ ይፈጸም አይደል ያለችው እነሆ አገልጋይሃለሁ እስከዛሬ አልተሰማ ከዚህም በኋላ የማይሆን ነገር ባንቺ ይደረጋል ካልክ አገልጋይሃለሁ የቃልህ ይሁን ፈቃድህ ይፈጸም ነው ያለችው እመየታችን እቺ ፍጹም እምነት ናት አንድ ክርስቲያን ሲኖር በቃ በእምነቱ ፍጹም ነው የምንለው ያንን ሰው በእምነቱ ፍጹም ነው የምንለው ፈቃድህ ወይኩን ፈቃድከ የምትለዋን ሲኖራት ነው በቃ ይላሉና ይሄን በተለያዩ ቅዱሳን አባቶች ታሪክ ማየት እንችላለን በተለያዩ ቅዱሳን አባቶች ታሪክ ዋስራ